ቺምፓንዚዎች በአፍሪካ ብቻ የሚገኙ እንስሳቶች ሲሆኑ በምዕራብና ማዕከላዊ አፍሪካ ውስጥ ይገኛሉ። በዛሬው ቪዲዮአችን ላይ የምንመለከተው ስለ ቺምፓንዚ አስገራሚ የሆኑ ነገሮችን ነገር ግን ብዙ ያልተወራላቸው እውነታዎችን ነው። ቪዲዮአችንን ከመጀመራችን በፊት ላይክ፣ ሰብስክራይብ እና ሼር ያድርጉ። አንደኛ፣ ቺምፓንዚዎች የራሳቸውን ተመሳሳይ ወይንም የቺምፓንዚን ስጋ ሊመገቡ ይችላሉ። ይህም የሚፈጠረው ከስንት ጊዜ አንዴ ነው። ተመራማሪዎች በሴኔጋል የቺምፓንዚ ቡድን የቀድሞ መሪያቸውን ገድለው አካሉን ሲመገቡ እንደታዩ ገልጸዋል። ይህንንም ያደረጉት ለስልጣን እና ለግንኙነት ውድድር ነው ብለዋል። ሁለተኛ፣ ቺምፓንዚዎች ከሰዎች ጋር 98.7% በዘረመል ወይንም ዲኤንኤ ተመሳሳይነት አላቸው። ሶስተኛ፣ ቺምፓንዚዎች ማህበራዊ ህይወትን የሚወዱ ሲሆኑ አልፋ በሚባል የወንድ ቺምፓንዚ መሪነት ይኖራሉ። ይህ መሪ ስልጣን ላይ ለመቆየት አብዛኛውን ጊዜ የራሱ የሆነ ጠንካራ ቡድን ይኖረዋል። አራተኛ፣ የሴትና የወንድ ቺምፓንዚ ባህሪ የተለያየ ነው። እንዲሁም እንደ ሰዎች ሁሉም ቺምፓንዚ የራሳቸው የሆነ ባህሪ አላቸው። አምስተኛ፣ ሴቶች ቺምፓንዚዎች የተረጋጉ፣ ታማኝና ሰላማዊ ናቸው። ስድስተኛ፣ ግሩሚንግ ወይንም አንድ ቺምፓንዚ ለሌላው ቺምፓንዚ ቆሻሻና ተባይ ሊለቃቀሙ ይችላሉ። ይህን የሚያደርጉት ለንጽህና ብቻ ሳይሆን እርስ በርሳቸው ወዳጅነትንና መተማመንን ለመጨመር እንዲሁም ጓደኝነት ለመመስረት ነው። ሰባተኛ፣ ቺምፓንዚዎች የተፈጥሮ መሳሪያዎችን ይጠቀማሉ። ለምሳሌ ድንጋይ፣ እንጨትንና ቅጠልን። ለተለያየ እንደ ነት ላለ ፍራፍሬ ሰብሮ ለመመገብ ድንጋይን ይጠቀማሉ። ቅጠሎችን ወይንም ለስላሳ ቅርንጫፎችን ውሃ ውስጥ በመዘፍዘፍ እንደ ስፖንጅ እንዲመጥ በማድረግ ይጠጣሉ። እንዲሁም የተለያዩ ነፍሳትን ከሚኖሩበት ቦታ ወይንም ከጎጆአቸው ለማውጣት እንጨትን ይጠቀማሉ። ስምንተኛ፣ ሴት ቺምፓንዚ በ13 ዓመቷ ለግንኙነት ዝግጁ ትሆናለች። ወንድ ቺምፓንዚ 15 ዓመት ካልሞላው እንዳደገ ወይንም እንደ ትልቅ አይቆጠርም። ዘጠነኛ፣ ቺምፓንዚዎች ለግንኙነት የተመረጠ ወቅት የላቸውም። በአመት ውስጥ በየትኛውም ሰዓት ሊገናኙና ሊወልዱ ይችላሉ። አስረኛ፣ እናት ቺምፓንዚ በአብዛኛው አንድ ልጅ ትወልዳለች። መንታ የምትወልድበት እድል በጣም አናሳ ነው። 11ኛ፣ ቺምፓንዚዎች በአብዛኛው እጽዋቶችን እና ፍራፍሬ ተመጋቢ ሲሆኑ ነፍሳትን እና እንቁላልንም ይመገባሉ። በተጨማሪም ስጋ መብላትም ይወዳሉ። 12ኛ፣ ቺምፓንዚዎች ረጅም ክንዶች፣ እጆችና ጣቶች አላቸው። ይህም በቀላሉ ዛፍ ላይ እንዲወጡና ከቅርንጫፍ ወደ ቅርንጫፍ እንዲሽከረከሩ ይረዳቸዋል። 13ኛ፣ ቺምፓንዚዎች እንደ ሰው በሁለት እግራቸው ሊራመዱ ይችላሉ። ይህንንም የሚያደርጉት በአብዛኛው የሆነ ነገር ለመመልከት በእጃቸው ምግብ ይዘው ሲመገቡና ጥንካሬያቸውን ለማሳየት ጥረት ሲያደርጉ ነው። 14ኛ፣ ቺምፓንዚዎች በአብዛኛው የሚመገቡትና የሚተኙት ዛፍ ላይ ነው። 15ኛ፣ ቺምፓንዚዎች ሰዎችን ሊያጠቁ ወይንም ሊገሉ ይችላሉ። በ2009 ካርላ ናሻ የምትባል የ55 ዓመት ሴት በጓደኛዋ የ14 ዓመት ቺምፓንዚ ጥቃት ደርሶባታል። ይህም መላ ፊቷንና እጇን እንድታጣ አድርጓታል። ለተጨማሪ አጫጭር ቪዲዮዎች ላይክ፣ ሰብስክራይብ እና ሼር ያድርጉ።